ወንድ ልጅ እንደዛ ሆኖ ሲያለቅስ በጣም ልብ ይሰብራል፣ ልብ ይነካል ማለት ነው። ለምን እንደሆነ የዚህን ያህል ጫና የበዛበት አብርሽ አላውቅም። ምስኪን ምክንያቱም የዋህ ሰዎች እንደሚጎዱ በሚያምኗቸው እንደሚጎዱ ነው ያየ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ አፊያ ሁሉም ሰላም ሰላማችሁ ብዝዝት ይበልልኝ። እንዴት አድርጎ ይዟችኋል ማለት ነው ሀባይቢ። እንግዲህ መጥቻለሁኝ። መቼም ያው ታውቃላችሁ ብዬ አስባለሁ የነ አብርሽና የነ ሩታ ነገር ማብቂያ የለውም። እንግዲህ ሰላም አመጡ እያልን ስንል ተነጭራሹም ብቻ ከባድ ነው እና እንግዲህ ያው ሰላም አመጡ እያልን ነበረ። ሰላም እንኳን ሊያመጡና ያው ይታረቃሉ፣ በቃ አብረው ይሆናሉ እያን ያው ልጁ ወንድ ልጅ ደግሞ ማልቀስ የለበትም። ወንድ ልጅ በጣም ሲያለቅስ እውነት ልብ ይነካል ማለት ነው። ነገር ግን ዛሬ ትክክለኛው ውሳኔ ወስኗል ማለት ነው እና ምክንያቱም እንደዚህ በዚህ እያለች እሱን የምታሸማቅቀውና እሱን እንደዚህ በቀል ያደረገችበት ያው መለያየት ነው። ይሄ ወረቀት ነው ማለት ነው። መቼም ይሄ ወረቀት አለ የሆነ ቢጫ ወረቀት ማለት ነው። በዛ ስትለው በዚህ ስትለው ስታዙረው ነበረ ሩታ። ስለዚህ ይህን ነበር የፈለገችው። ያንንም ውሳኔውን ያው እሱ ዛሬ ፈረመላት ማለት ነው። ነገር ግን እኔ ባትለያዩ አብሮ ቢሆን በጣም ደስ ይለኝ ነበረ፣ በጣም ማለት ነው ከምንም በላይ። ነገር ግን ማለት አንዳንዴ በጣም ከባድ ነው መለያየት ማለት ነው። እውነት እኔ እንጃ ምን አስባ እንዲሆነ አላውቅም። ሩታ ይዝህን ያህል እንደዚህ የጨከነችበትና እንደዚህ የሆነችበት ነገር ሊገባኝ አልቻለም። ይሄ ሁላ ነገር ደግሞ እሷም ደግሞ አቁም ተናግራለች። ባዶ ነው ማስቀርህ ከማንም ተጓደኛ ከምን ትትል ነበረ ማለት ነው። እና ያው በነገራችሁ ላይ ግን ሄርሜላ ሁሉን ነገር በፊት ማውቃ ነበረ ማለት ነው። አሁን እንግዲህ ሄርሜላም ጋር እንዴት ተጣላ ነው በቃ እና ቢርም ጋር እንዴት ተጣላ ነው። ስለዚህ ብቻ ከባድ ነው። ያው እሱ እንግዲህ ዛሬ ያው ወረቀቱን ፈርሞላታል ማለት ነው። ግን እሱ ክፉም አልተናገረም። ምክንያቱም እንደዛ አላረገው መልካምነቱን ያሳያል ማለት ነው። አብርሽ በጣም መልካምና በጣም የዋህ እንደሆነ በደንብ ነው የሚያሳየው ማለት ነው። ለምን መልካም ይግጠምሽ ነው ያላት። እውነት በጣም አሳዘነኝ። መልካሙን ይግጠምሽና ደህና ሁኒ። እኔ ይህን ሁሉ ነገር የታገዝኩት ክፉም እንዳልናገር የሚያደርገኝ ልጄ ነው አለ። እውነት ልጁ እውነት ማለት ነው ልጁ። እሷ ግን ንግግሯ ራሱን እንጃ ምን እንዲንካት አላውቅም። እሷ እንዲዝም ማለት ነው። ይሄ ሁላ ነገር ያው እዚህ ደረጃ የመጣው ሄርሜላን እንትን ሲል ነው። ገባችሁ? ለምን ሄርሜላ ራሱ የመጣችው ታተጣሉ በኋላ አይደል እንዴ? እሷ ሄርሜላ እንኳን ራሱ እኮ የመጣችው ያው በተደባበሩ ሰዓት ምን ባሉ ሰዓት ነው የመጣችው። ግን እንዴት እሱ ታጋሽ እውነት በጣም እኔ አብርሽን ታላደንቀው አላልፍም። ለምን ትዕግስቱን እንዴ! እውነት በጣም ታጋሽ ነው እሱ። ባህኒክ በጣም ታጋሽ ነው። ግን ሄርሜላ ምንም አላጣላቻቸውም። በነገራችሁ ላይ መጀመሪያ ራሳቸው ተጣልተው አይደል እንዴ ሄርሜላ መታ እንትን ያደረገችው 400,000 ያከበረችለት ማለት ነው። ጠይብ ያንን ስታከብርለት አይደለም እንዴ እንትን ያለችው? ለምን ምን አስፈለገ ይዝህን ያህል? እሷ መጀመሪያ በቃ በጥብጥ ላይ ነበሩ። ስለዚህ ያችን መታ እንዴት ነው ብላ ሁሉም እሱ በማያውቀው የዋህነቱን እየተጠጉ ሴቱ ሁላ ያው እየበደሉት ነው ማለት ነው። ስለዚህ እሱ ግን ያው ተነጭራሹ ፈረመላት ማለት ነው። እስኪ እናያለን እንግዲህ ማለት ነው። አብርሽ ግን በጣም የዋህ
ማድሪ እውነት ማለት ነው ከምንም በላይ ነው ያሳዘነኝ። አብረው ልጃቸውን ያሳድጋሉ አብረው ይኖራሉ እያልን ስንል ተነጭራሹም ይሄ ነገር ሲደረግ በጣም ሀቂቃ በጣም ይደብራልም ይከፋልም። ብቻ አላቅም እውነት እኔ ይታረቃሉ እያልኩ ነበረ፣ ነገር ግን አላለውም። ከባድ ነው ሀቂቃ ማለት ነው፣ በጣም ከባድ ነው። ባይሆን ነበረ ተሆነ ግን ምንም መደረግ አይቻልም። እሱ ምንም አይሆንም፣ አብረሽ ማለት ነው ምንም አይሆንም። ህይወት ይቀጥላል፣ እሷም ህይወት ትቀጥላለች እና በጣም እኔ እንጃ ከምንም በላይ ነው ልቤን እንትን ያለኝ ማለት ነው። እውነት ይሄ መለያየት ማለት በጣም ከባድ ነው። እሷም በቃ አሻፈረኝ 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 እያለች ነበረ ስትል ነበረ። ግን ብቻ ያው እንግዲህ ምንም ማድረግ አልችልም። ተነጭራሹም አሳሰረችው። እሱ ግን ወረቀቱን ያልፈረመበት ነገር ሁሉን ነገር ተናገረ። ለምን ለልጁ እያለ ነበረ፣ ለልጁ ትዕግስት እየታገሰ ምን እያለ እዚህ ደረጃ ደርሷል። ግን ለምን እኔ እንጃ ማለት አንዳንዴ ማለት ነው እውነት ይሄ ነገር እውነት ከሆነ በጣም ከባድ ነው። ግን ድራማችሁ ከሆነ እንደው እውነት እኔ እውነት ከሆነ በጣም ያሳዝናል። ግን ድራማ ከሆነ እኔ እውነት አልከታተላቸውም እንኳን በኋላ ማለት ነው ለድራማ ከሆነ። ስለዚህ አብርሽና ሩታ መጀመሪያም እኮ ያልተባረከ ነገር ከባድ ነው። ዱባይ ሰርግ ሲያደርጉ ራሱ ብዙ ሰው ነበር የተቀየመው። ለምን በምን ቀን ነው አድርገው ማለት ነው። እና እንዴት በዚህ ቀን ተደረገ እየተባለ ይባል ነበርና መጀመሪያም ቀድሞ ቤተሰብ ያልወደደው ነገር ሁሉም ነገር አያምርም። ግን ጋሽ በጣም ገና ሰው ስለሆነ በዛ ልጁ ነው የሞከሩ አብርሽን እሷን እንዲያርጉ ደረጃ ደርሰዋል። እሷ ግን ምንድን ያሰበችው መጀመሪያ ተጠልቻለሁ ወይም ግን ቤተሰቦች ጋር ስለተጠረኩኝ የራሱ ጉዳይ ብላ እንጂ ፍቅር እንዲሆን ለምን እግር ስር ወድቃ አይደለም እንዴ? ያቺ ሩታኮ አላያችኋትም እንዴ? ልብሱ ማለት ነው ያቻለ እነዛ ስትነፋረቅ ትታለቅስ የነበረ ሴት ነበረች። እሱ ግን ሴት ልጅ አላሳፍርም ብሎ እህቱን አላሳፍርም ብሎ አይገድ በግድ ያዝ ማለት ነው። ገባችሁ? ግን እሷ ግን ይሄ መበቀል ያለባት ነበረ። የልጁ አባት ነው። የፈለገ የሚያጥፋ የፈለገ የሚያድርግ እንደዚህ በጣም ይደብራል፣ በጣም ይከፋል። ግን ብትታገሱና ረጋ ብለው እንትን ብለው በሆነ በጣም ጥሩ ነበረ። ግን አልሆነም። ብቻ ከባድ ነው ሀቂቃ አንዳንዴ ማለት ነው። ተዋዶ መለየት በጣም ከባድ ነው። እውነት እኔ እሱ በቃ ማለት የሚያወራው ራሱ ጠፍቶበታል ማለት ነው። ጠፍቶበታል አልኳችሁ፣ ጠፋበት እውነት ማለት ነው። እና እንግዲህ አንተም መልካም ህይወት ይግጠም፣ እሷም ደግሞ እንግዲህ መልካም ህይወት ይግጠማት ነው። ብቻ ከባድ ነው። ልጃችሁን ግን አንድ ላይ ሆናችሁ ብታሳድጉ ምን አለበት ወላሂ። ትዳር በምን አይሆንም ማለት ነው። ትዕግስት ያስፈልጋል። በነገራችሁ ላይ ትዳርና በጣም ትዕግስት ያስፈልጋል። ትዕግስት ከሌለ ከባድ ነው። እናንተ ግን ትዕግስት አላረጋችሁም። ደግሞ እኮ እሷ ሀይ ሲሏት ነበር። ሁሉም ሲያሸባረቅላት ነበር። ወንድሞቿ እኮ ደግሞ አይደሉም ወንድሞቼ እያለች የምታመጣቸው ዩቱባቸውን ከፍቶ የለ እንዴ? ይገርማል። ብቻ እንግዲህ ዲራማ ተሆነ አንከተልም ተውን በኋላ። እውነት ከሆነ ግን በጣም ያሳዝናል። መለየት በጣም እውነት ከባድ ነው። ግን
ከባድ ነው። ምን ትላላችሁ ነው ታባይቤ? እንግዲህ ያው ምንም ወረቀቱን ያው ደስ ይበላት እንደዚህ በቀል የያዘችው ግዴታ ይሄ ነገር ነው። እኔ ደግሞ ያው ለልጅ እያልኩ ነበር የታገዝኩት አልፈርምም ብዬ ያልኩት እስካሁን ድረስ የተቀመጥኩት ልጅን ያኔ አብረን እንሆን ብዬ ፍቅር ያሸንፋል ብዬ ነበረ አለ። እውነቱን ነው። ግን ያው ሄርሜላም ጋር ያው ታጣሉ። አብረሽ ነገር ትክክል አይደለም ያረከው፣ እሷ እየተበቀለች ነው ብትለውም አልሰማም ነበረ። ያው ሄርሜላም በቃ ትታው ነው የሄደችው እና ቢልና ሁሉ ነገር ሁሉ በቃ ስለዚህ ያ ነገር ስለሆነ ጃለቅም እና ፈጣሪ እንግዲህ ያስታርቃችሁ እንላለን። እና ባይቢ ላይክ እና ሼር እያደረጋችሁ እኔንም አበረታቶኝ አብሽግራለሁ እና ችግር ነው እጅ አላህ ያስታርቃችሁ እያላችሁ ዱአ አድርጉላችሁ። እንዲህ ወረቀቱ ተፈረመ እንዴት ነው የሚሆነው ግን?